ጭጭ ልጅ ብሬላትም እሱን ለመውሰድ ብዙ አጥፍታለች። ስለዚህ እኔ ከፍላለሁ ኒካዋን ብቻ ይውረድልኝ ብሎ መጀመሪያ በአካውንቴ ብሩ ታልገባ እሷ እንደዚህ አድርጋኝ እንድሷ ቀስሜን ሰብራለችና አይሆንም ብሎ እንግዲህ ያንን ብር ከፍላ እሱ እንግዲህ ሊፈታ ማለት ነው። ቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦች ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። እስኪ ለእናንተ ማስጠንቀቂያ ነገር ይዤ መጥቻለሁ ማለት ነው እህቶቼ። እና ዛሬ እንግዲህ እንደሰማሁትና እንደተረዳሁት በጣም ገርሞኝ ማለት ነው እህቶቼ። ያው ያለውን ነገር ቀላል እያረጋችሁ አትሁት። ልክ ጠራራው እንደጠረረ የሰውም ራሱ አስተሳሰብ ጠሯል ማለት ነው እህቶቼና እንግዲህ አረብ ሀገር ሁነን በራሳችን ስልክ የምናመጣውን አይዲያ ማለት ነው በራሳችን ስልክ እናመጣለን። ተዛሬ ተነገ መቼም ይሄ ፍቅር የሚባል ነገር ከባድ ነው እህቶቼ፣ ከባድ ነው። ድሮ ደስታ ነበር፣ ፍቅር እኮ ደስታ ነው። እውነቴን ነው የምላችሁ እህቶቼ። እና አሁን ላይ ግን ደስታ ታይሆን ለቅሶ አድርጎታል ማለት ነው። ራሳችን እንፈልግና ራሳችን እዲያ በዲያ ያረገናል ማለት ነው። እንድትጠነቀቁበት እንድታስቡበት ብዬ ነው እህቶቼ። ሴት ነኝ እኔም ሴት ልጅ አለኝ እና መሆን የሌለበት ነገር ነውና ሁለተኛው ነው የሚሄዱት ማለት ነው እህቶቼ። እና ከዚህ ሂደው እንግዲህ እሱ ሳውዲ አረቢያ ነበርና ተይዞ መጥቷል። እዚሁ ከርሞ ወደ ዱባይ ሄዷል። አሁን በረመዳኑ ማለት ነው። እና እኔ መሄዱን ነው ማቀው። ሲሄድ ደግሞ አይቼዋለሁ። ደህና ግባ ምናምን ብለነው ነው ሄደው ማለት ነው። እና በቃ ያኔ እንዴት እንደማንኛውም ሰው መስሎ ነበር ሄደውና እዛ አንድ ልጅ ጋር ተዋደው ኒካ ተሳስረው እሷ እንግዲህ ከፋ እየወሰደችው ነው መሰለኝ እህቶቼ። እና አሁን ነው እንግዲህ የተረዳሁት። በዛን ሰዓት ዝም ብሎ እንደሚሄድ ነበረ። አሁን ግን እሷ ከፍላ 400 ምናምን ሺህ ብር ተወጥቶ ነው እንግዲህ ከዚህ ወደ ዱባይ እየወሰደችው ማለት ነው። እና ዛሬ እንዲያጋጣሚ ቤተሰብ እዚህኛ ሰፈር ይሸማገላሉ ማለት ነው። ይሸማገላሉ። ሽምግልና ትላንትና ነው የተጀመረው። ትላንትናም ትሸመገሉ አለ፣ ዛሬም ደግሞ ትሸመገሉ አለ ማለት ነው እህቶቼ። እና ነገሩ ምን ሆነው ነው በማን ነው የሚሸማገሉት በማለት ስጠይቅ እንደዚህ እኮ በቀደም ሲሄድ እንግዲህ ሚስት እንዲካስሮ ነበርና በእርግጥ በአካል እስካሁን ድረስ አልተገናኙም፣ አታቀውም፣ አያቃትም ማለት ነው እህቶቼ። የተዋወቁት በስልክ ነው፣ በቲክቶክ ነው የተዋወቁት ማለት ነው። እና በቲክቶክ ስትተዋወቁ እህቶቼ የቲክቶክ ስልክ የቲክቶክ በቃ ይሄ አፕሊኬሽኑ ራሱ ቆንጆ እንደሚያደርገን ታውቃላችሁ። እንደዚህ እንደ ዩቲዩብ አይደለም፣ ትክክለኛ ፊታችን አይደለም። ይሄ ማንም ሰው የሚያውቀው ነው እህቶቼ። እንኳን አይደለም ቲክቶክ በኢሞ ፊት ለፊት እንትን ስተዋሩ ቪዲዮ ኮል ስተዋሩ ቆንጆ የሚያረጋል ማለት ነው እህቶቼና እንግዲህ ልጅቱ ተጋብተው ምን ብለው ቢያንስ ከ3 ወር ከ4 ወር በኋላ ነው ኒካ ተታሰሩ በኋላ የወሰደችው ማለት ነው። እና እንግዲህ ስትወስደው ልክ በዛ ባየችው ፎቶውን ተነስቶ እንደላከላት አይደለም ፊቱ ማለት ነው። እና እንግዲህ አልፈለገችውም። እዛ ሲሄድ እሪ በቃ እኔ አልፈልግም፣ እኔ እንደዚህ አይነት ስልክ እንትን ፎቶ አይደለም በስልክህ ያላክልኝና አንተ ማና ፎቶ በጣም ነው የምትለያዩት እና እሪ በከንቱ ብላ ማለት ነው ተጨና እዚህ ቤተሰብ በቃ እዚህ ቤተሰብ 2 ቀን ሙሉ ስራቸውን ትተው በሽምግልና ይፈጫል፣ ይደቆሳል፣ ይጋገራል። እንግዲህ ይጋገራ ላይ ነው ማለት ነው። ዛሬ ይቦካል፣ ይጋገራል። ብቻ ከባድ ነው ቶችና ምንድነው እንግዲህ በቲክቶክ ያመጣው መዘዝ ነው ማለት ነው ቶችና እናንተ የምትወዱት ሆነ ሲጀመር እውነቴን ነው የምላችሁ አሁንም አለን ማለት ነው። አሁንም ሞኝና የዋሆች አለን ማለት ነው። በስልክ አይቸው የምወደው በስልክ አይቸው እህቶቼ፣ አንደኛ የሰው መልኩን እንትን አትበሉ ለሐቂቃ ማለት ነው። ልጁ ምንም የሚወጣለት ልጅ አይደለም፣ ቆንጅዬ ልጅ ነው። መልኩ ብቻ አጠር ይላል እንጂ ወላሂ ጸዴ ልጅ ነውና ምን አይነት ልጅ ሁና ነው ያልኩት ማለት ነውና ልጅቱ በቃ ሪኡ እዛ ሁና ማለት ነው። ቶሎ ብላችሁ ኒካያን ያውርድልኝ ቤተሰብ እዚህ ተባቃ። ልጁም ደግሞ ምን እንዳለ ታውቃላችሁ? 500 ሺህ ብር ካልሰጠችኝ በፍጹም ኒካ አላወርድም አለ።
አንዳንዴም ያስብለዋል ብዬ አሰብኩኝ። ገባችሁ? እንደዚህ ወንድ ልጅ ደግሞ ምንድነው ክብሩን ይወዳል። በቃ ባጭሩ ማለት ነው ክብሩን። አሁን ላይ በእርግጥ ወንድ ልጆች ናቸው እንደዚህ አንዲቱን ሴት አንዲቱ በቃ እያሉ በቃ እዛም ይሁን እዚህም ይሁን እንግዲህ በቃ ስህተት ሲሰሩ የምናየው ወንድ ልጅ ነው ማለት ነው ቶቼ ተሴቶቹ እና አሁን ደግሞ ተሴቷ ተገዝታ ጭራሽ እንዲህ የሚባል እንደዚህ ይሄን የሚመስል ባል አልፈልግም። እኔ በቃ ቆንጅዬ መስሎኝ ነበረ፣ የሚያምር መስሎኝ ነበረ። በስልኬ የላከልኝ እንደዚህ አይደለም ፎቶ እና ሳኡድ ሆኖ ራሱ ሳየው እንደዚህ አይደለም። አሁን ኢትዮጵያ መጥተኛ ጥቁር ክስት ብለን ወደ እናንተ ስንመጣ እንግዲህ እንዴት ነው የምንሆነው ቶቼ? እዚህ ልጅ እዛ 4 ወር 5 ወር ከዛ በላይ ሳይሆን አይቀርም እየተቀመጠው ማለት ነው። እና ደግሞ በረሃ ላይ በሳውዲ አረቢያ በረሃ ላይ ሰርተው በእንትን ተመልሰው የሚመጡ ልጆች ምን ያህል ጉዳቻ አላቸው እህቶች። እና ያንን ጉዳቻ ያ ሰውዬ ኑሮ ከተመቸው እንትን ይላል ማለት ነው። ቆንጆ ሊሆን ይችላል እህቶች። ስለዚህ የሰውን ጸባውንም ነው እንጂ አንዳንዴ መልክ ብቻ አይታችሁ በፍጹም መጥላት የለባችሁም። እና ደግሞ ከባድ ነው መጥላት፣ ከባድ ነው። እናንተ የማትወዷትን ሚስት የማትወዱትን ባል ጋር መቀመጥ ኧረ ቢስሚላ በቃ አብዴት ነው ማለት ነው ቶች። እና ልጅቱ እንግዲህ አበርኩ ሄድኩኝ አባቴ ያስፈታኝ ምናምን እያለች ነበርና እንግዲህ አባትየውም እንግዲህ እባክህን ብሎ ቤተሰብን ሰብስበው እባክህን ኒካዋን አውርድልኝ ልጄ፣ በሰው ሀገር አንድ ነገር ብትሆንብኝ ከባድ ነውና ኒካዋን አውርድልኝ ብሎ ልጁ እዛው ነው እንግዲህ ያለው። እንግዲህ እሷም እሱም እዛው ናቸው ቶች። እና እዚህ ቤተሰብ ሲይዝ ቤተሰብ ደግሞ ልጁ ምን ይላል 500 ሺህ ብር የመጥሎኝ ካልሰጣችኝ ኒካዋን በፍጹም አላዋርድም ሲል አባት እከፍላለሁ ነው ያለው። እውነቴ ነው የምላችሁ ልጄ እዛ በቃ አይምሮዋ ሰላም እየሆነ አይደለም፣ ወደ ማበድ እየሄደችብኝ ነው። ስለዚህ እኔ ልጄን እፈልጋታለሁ በሮችን ሽጬ እኔ ብሩን እሰጣለሁኝ ብሎ እንግዲህ በ450 ሺህ ብር ማለት ተሸምግሎ ልጁ አይሆንም ተብሎ ቤተሰብም እዚህ ልጃችንን እንዲያረገች በቃ እሱም ይሆናል አይደለ? ከባድ ኢኮኖሚዎች ላይ እኔ አታምሪኝም ብሎ ወንድ ልጅ ንቆ ሴት ልጅ ሲፈታ ምን ያህል ቅስማችን ይሰበራል። እውነቴን ነው የምላችሁ። እንደገና ደግሞ ሴት ልጅ ይሄን ወንድ ልጅ ጠላሁት ብላ እንግዲህ ምን ያህል ቅስም ይሰበራል። ባላህ ማለት ነው። ባላህ እንግዲህ እኔን የሰጠኝ አላህ ነው አይደል እንዴ? አላህን መቀበል አለብኝ። ባሌም በቃ መቀበል አለበት። ባጭሩ ተቀብሎ አይቶኝ አይደል እንዴ እንትን ያልነው። ስለዚህ ያንን ነገር በርግጥ በስልክ አሁን ላይ በጣም ከባድ ነው። በስልክ እንትን አትበሉ። በቃ ዋናው በቃ አይደለ ብቻ አላውቅም እኔ ሁለታቸውም እንትን አላችሁ ልበል፣ ግን እሷ ትንሽ ጥፋተኛ ትመስለኛለች። እና በቃ ሰውየው ኑሮ ይቀይረዋል ሰው ማለት ነው። አስተሳሰብን ሁሉን ነገር ካላችሁ ትቀየራላችሁ። ገባችሁ? ስለዚህ አሁን አባትና ዛሬ እንግዲህ ሽምግልናው እየተጨረሰው 450 ሺህ ብር እከፍላለሁ። ምንም ችግር የለም። እኔ በሮችን ሽጬ አሁን ሰኔ ክረምት ሀገራችን እንግዲህ ይታረሳል አይደል? እኔ በሮችን ሽጬ ልጄ ብር የላትም፣ እሱን ለመውሰድ ብዙ አጥፍታለች። ስለዚህ እኔ እከፍላለሁ፣ ኒካዋን ብቻ ይውረድልኝ ብሎ መጀመሪያ በአካውንቴ ብሩ ታልገባ እሷ እንደዚህ አድርጋኝ እሷ ቅስሜን ሰብራለች እና አይሆንም ብሎ እንግዲህ ያንን ብር ከፍላ እሱ እንግዲህ ሊፈታ ማለት ነው ቶች። እና ይሄንን ነገር ለማድረግ እናንተ በራሳችሁ ስልክ ነው እንግዲህ በራሳችሁ በቃ ሃይ በማለት እንዴት ነሽ በማለት አለ አይደለ ቲክቶክ ላይ በምን በፌስቡክ ድሮ እኮ ፌስቡክ ነበር። ፌስቡክ ኧረ ቢስሚላህ ሲጀመር የሆነ ሰይጣን አለው በቃ ባጭሩ ማለት ነው። አውሮሩ የሚል ማለት ነው። በቃ አውሮሩ ነው የሚላችሁ በቃ ያም ሃያም ከቲክቶክ የፌስቡክ የተለየ ነው ቶች። እና በቃ ያንን ነገር ተልብ ሆናችሁ ማንኛውንም ነገር አድርጉቶች። እና አሁን ላይ ሰው የሰውንም ገንዘብ ለመዝረፍ እና ደግሞ 500 ሺህ ብር ከባድ መስሏችሁ እንደሆነ እንዳታስቡት። ኢትዮጵያ ላይ 500 ሺህ ብር ቀላል ነው። በቃ ባጭሩ ማለት ብሩ ቀላል ነው ስላችሁ ማግኘቱ አይደለም። በቃ ምንም እንደማይሰራ ሰው ተረድቶታል እህቶች። 500 ሺህ ብር መጣ ቀረ ምንም እንደማይሰራ በቃ እህቶች። እና ተዝቀደም እንደዚህ የሆኑ ባልና ሚስት ተጣልተው ሚስት እዛ ሆና እምቢ ብላ 160 ሺህ ብር እንደካሰች የዛሬ 4 ዓመት አካባቢ አስታውሳለሁ ማለት ነው። አሁን ላይ ግን በጣም እየተቃና ነው። ይሄ ሰውዬ ግን የዚች ልጅ አባት 450 ሺህ ብር እኔ ልጄን እፈልጋታለሁና ልጄ ተምታብድብኝ እኔ እሰጥሃለሁ በሮችን ሽጬ እሰጥሃለሁ ብሎ አለ ይሄ ሰውዬ ማለት ነው። እና ይሄ ነገር እንግዲህ መቀደድ ነው። ያኔ ከሪኮ 450 ሺህ ብር ተክሷልና በቃ እሷም ትካስ የሚል ወደፊት ሊመጣ ነው ማለት ነው ይሄ ነገር። ስለዚህ ቶቼ ተጠንቀቁ፣ እባካችሁን ተጠንቀቁ። አሁን ላይ ቶቼ ቴክኖሎጂ ሂዷል አይደል? እኛ በቲክቶክ በቃ በራሳችን ችግር በቃ ችግራችንን እናመጣለን።
እዳ በዳ እንሆናለን። ቴክኖሎጂ ሄዷል። በቃ ጥሩ ነገር ዋሉ፣ ቁርአን ቦታ ዋሉ፣ ትምህርታዊ ነገር ቦታ ዋሉ። እህቶቼ ቲክቶክ ውጡ። ቲክቶክ ጊዜ ገዳይ ነው፣ ጊዜያችሁን ይገላል። በቃ ጥሩ ነገር እኔ ስራ በሌለኝ ሰዓት ነው ቲክቶክ አንድ ጊዜ ተወራ አንዴ ነው መሰለኝ ቲክቶክ የምገባው ማለት ነው። እኔ ቲክቶክ የለኝም አልገባም፣ በቃ ባጭሩ ማለት ነው። አሁን ግን ያው የሚከፍል ከሆነ እስኪ እላለሁኝ ማለት ነው። እና እኔ ቲክቶክ አላውቀውም። ድሮም እኔ ሞኔታይዝ የሆንኩት ቲክቶክን ስለማላውቅ ነው። እውነቴን ነው የምላችሁ። ይሄንን ቻናል እዚህ ያደረስኩት ቲክቶክን ስለማውቀው ተኔ ጋር ሆነው ቲክቶክ ላይ የሚውሉ ልጆች አሁንም እዛው ታይ ነው ያሉት እህቶቼ። እና እባካችሁን 3000 4000 የላቸውም ማለት ነው። እና ቲክቶክ ጉጅ ነው። እውነቴን ነው አላችሁ። እዛው ለሚሰራው ሰው ሊሆን ይችላል የሚጠመው ጥሙን እኔ ብቻ አላውቅም። ግማሹ ይከፍላል ይላሉ፣ ግማሹ አይከፍልም። እናቶቼ ልንገራችሁ ብዬ ነው፣ ወሬ አበዛሁባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይቅርታ መብራት የለም ውሃ የለም ሀገራችን ላይ። እኔ አሁን ጨለማ ውስጥ ነው የምቀርጽላችሁ። ብዙ ነገር በቃ መብራትም ውሃም ኔትወርክ ምናምን የሚባል ነገር የለም። እኔ ራሱ ደብሮኝ ተኝቼ ኧረ በቃ እስኪ ቅድም ይሄንን እንኳን የሰማሁትን ላድርሳችሁ ብዬ ነው። እውነተኛ ነገር ነው። እውነቴን ነው የምላችሁ። እዚሁ ሰፈሬ ውስጥ መሰራት የያዘ ነገር ነውና ይህን ነገር በደንብ አድርጋችሁ አጤኑት ማለት ነው። ራሳችሁን ጠብቁ። ፍቅር እንደዚህ ምናምን እያላችሁ አሁን ላይ ፍቅር የለም። ፍቅር ምናምን የሆነ ሲይዛችሁ ወደ አላህ ተጠጉና ይለቃችኋል ማለት ነው። ዱአ አድርጉ ይለቃችኋል ባጭሩ ማለት ነው። ቶችና ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱአ አድርጉልን ለኛም ያኔ ብዙ አይደለም ሰላሙ ማለት ነው።